ሰላም እንዴት ናችሁ? ሰላም ነኝ። ለማታውቁኝ ያው በረከት ይባላለሁ። በዚህ ቪዲዮ በጣም ሲሪየስ እንድናደርግ ወይም እንድንመካከር ወይም ያለኝን አይዲያ ሼር ለማድረግ ነውና እኔ ደግሞ ሼር የማደርግበት አይዲያ ልክ አሁን እናንተም እኔ አጠገባችሁ እንዳለውና ከእናንተ ጋር እንድናወራ አድርጋችሁ ቆጥራችሁ ከኔ ጋር ማቀርብላችሁን አይዲያ ከላይ በባነሩ ለመግለጽ እንደቻልኩኝ በህይወታችሁ ቶሎ ተስፋ የምትቆርጡ ወይም የሆነ ነገር አቅዳችሁ ካቀዳችሁ በኋላ እቅዳችሁ ሳይሳካ ስቀር ወይም ያለማችሁት ህልም ሳይሳካ የቀረ መስሏችሁ ወይም ቀርቷችሁ በጣም ቶሎ ተስፋ ትቆርጡና ህይወት ላይ ጭንቀት የተለያዩ ነገር የምታመጡ ሰዎች ይህ ቪዲዮ ለእናንተ ነው እና እናንተ በዚች ምድር ላይ እያለ ማንም ሰው ሀሳብ የሌለ ለወደፊት ሀሳብ እንዲያደርጋለሁ እንዲሆናለሁ ብሎ ራሱን ለፊውቸር የማያስብ ሰው ያው ሰው እስከሆነ ድረስ ያለ የቪዲዮ ለሁሉ እንደሚጠቅም እርግጠኛ ነኝ። ግን ጠንካራ የሆኑ ማለት ሰዎች እንዳሉ አውቃለሁ። ምናልባት ይህን ቪዲዮ እያየ ያለ ጠንካራ ሆነክም የጎደለብህ ቦታ ካለ ለማምላት እና ራስን ደግሞ ሜዲቴት ወይም እንደገና ለማጠንከር ባለህ እውቀት ላይ ወደዛ ለመጨመር ከኔ ጋር ዲስከስ ማድረግ በጣም ጥሩ ይመስለኛል። እና አብዛኛው አሁን ይሄኛው ቪዲዮ የሚጠቅማቸው በቃ ህይወት እንዲህ ያለማሉ ለወደፊት ፕላን ለፊውቸር ፕላን ያወጣሉ። ያ ሁሉ ዲስሚስ ሆኖ ሳይሳካ ይቀርና በቶሎ ተስፋ ይቆርጡና ወደ ቤት ይገባሉ። የተጨነቁ ካሉበት ከሚጓዙበት ጉዞ ለወደፊት ወደ ጥሩ ደረጃ ለመሄድ ከሚሄዱበት መንገድ ቶሎ ይመለሱና ወደ ኋላ የሚቀሩ ሰዎች እነሱን ለማበረታታትና እነሱን ደግሞ ሞቲቬት ሆኑ ለወደፊት እንዲሰሩ በማሰብ ነው ዲስከስ የማደርገው። ቅድም እንዳልኩኝ አጠገቤ እንዳላችሁ አድርጋችሁ እንደምንመካከር አብረን እንደምናወራ ተያይዘን እንደምናወራ አድርጋችሁ እንደ ቪዲዮ መልክ ሳይሆን ራሳችሁ እንደዛ አድርጋችሁ አስባችሁ ከኔ ጋር ዲስከስ እናድርግ እና ለቤቱ ወይም ለቪዲዮ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ደግሞ ላይክ ቪዲዮን አድርጉት እና ይህ ቪዲዮ የሚጠቅማችሁ ከሆነ ይጠቅማል ብላችሁ የምታስቡ ከሆነ ለሌሎችም ሼር አድርጉላቸው እና ቀጥታ ወደ ዲስከሽኑ ስንገባ ለምንድን ነው መጀመሪያ ለምንድን ነው ሰው ለራሱ ፕላን የሚያወጣው ለወደፊት እንዲህ እሰራለሁ አድርጋለሁ ብሎ በራዕይ የሚራመደው ወይም ለወደፊት ሰክሰስ ለማድረግ ራሱን አነሳስቶ በሙሉ እንዲህ ይሆንልኛል በሙሉ ልቦና ተሞልቶ እንዲህ ይሆንልኛል ይሳካልኛል ብሎ የምነሳው ለምንድን ነው ብለን መጀመሪያ ስንጠይቅ ያው የሚታወቅ ነው። ሰው የራሱን ላይፍ ቼንጅ ለማድረግ ካለበት ደረጃ ወደ ሌላኛው ደረጃ ለመሸጋገር ስቲፉን ወደ ተላቀ ወደ አሁን ካለበት ሁኔታ ወደ ተሻለ ሁኔታ እንትን ለማድረግ ያን ራዕይ ይዞ ያን ህልም ይዞ ያን ለማሳካት የሚሄድበትን መንገዱን ይዞ የሚሄዱ ያው ለማንም ሰው ማሻሻል የሚፈልግ ሰው የለም። ለዛ አስበው ነው ሰው የሚጓዝበት የሚሄድበት እና ደግሞ በዚህ መንገድ ላይ በዚህ ጆርኒ ላይ የተባለው እንዲህ አሳካለሁ ብሎ ፕላን ያወጣው እንዲህ አደርጋለሁ ብሎ በራዕይ የሚራመድበት እርምጃ
100% ሰክሰስ ይሆናል ደግሞ ብለን በሁለተኛ ደረጃ ስንጠይቅ በፍጹም ሰክሰስ ማለት 100% በፍጹም ሰክሰስ ይሆናል። ይሄ እርግጠኛ ሆኜ የምናገርበት ነው። 100% መቼም ሰክሰስ አይሆንም። በዓለማችን ላይ ትልቅ ቦታ የደረሱ ሰዎች አሁን ቶፕ ሆኖ እኛ የምናያቸው ሰዎች አብዛኛው ሰዎች ድሪማቸው ሌላ ሆኖ በሌላ መንገድ ነው እነሱም ከፍታ ደረጃ ደረሱት ያሉ ባሉበት ሁኔታ እያሉት ማንንም መነሻቸውን ብጠይቅ እንዲህ በዚህ እንዲሆናለሁ ብለው አስበው ያልተሳካ እነሱ ያስቡበት መንገድ ሳይሳካ ቀርቶ ሌላው መንገድ ተከትሎ በህይወታቸው ምንም ተስፋ ሳይቆርጡ የሆኑ ሰዎች ናቸው። እና እንዲህ ስል እኔ ደግሞ ለማውራት የፈለኩኝ በቶሎ ተስፋ የምትቆርጡ ሰዎች እንዲህ አልተሳካልኝም ብላችሁ በቶሎ ተስፋ ቆርጣችሁ ወደ ቤት ለምትገቡ ሰዎች ነውና አሁን እንዲህ በዓለማችን ከፍተኛ ደረጃ ደረሱ ሰዎች የነሱን ምሳሌነት ካነሱኝ አንተ ገና ራዕይ ያለመሃል ለወደፊት ተጉዛ የሆነ ነገር አንድ ነገር ፌል ሆነ ብለህ ወደ ቤት የምትገባው አስብ ምን ኃይል ደካማ እንደሆንክ። ሲጀመር እንደዛ እንዳሰብኩኝ እንደ አለምኩኝ ወስዳለሁ ብለህ በአእምሮ መጀመሪያ ስላሳመንክ ያለውን ሪስክ ለመቀበል ሪስኩን በአእምሮ ግምት ይሳካል ወይ አይሳካል ብለህ ራስን አለማሳመንን ያሳያል። እና ይሳካል ወይስ ሙሉ በሙሉ የሚለው ጥያቄ አይሳካም። እርግጠኛ ሊሳካም ላይሳካም አይችላል ሳይሆን አይሳካም። 100% በፍጹም አይሳካም። ምክንያቱም አሁን ያሰብከው ወይም ያለምከው እንዲያደርጋለሁ ብለህ አሁን ምንም ባዶ ምንም በሌለበት ቦታ ምንም እንዲተጨባጭ ነገር በሌለበት ቦታ በደመነፍስ እንዲህ ለወደፊት እንዲህ ያለምከው እንዲሆንልኛል ብለህ ያሰብከው ነገር ስለሆነ በዛ ለመድረስ በምትሄድበት ጆርኒ ውስጥ መንገድ ውስጥ ምን እንደሚፈጠር አታውቅም። አንተ እደርሳለሁ ብለህ አለማል እንጂ በዛ ውስጥ ምን እንደሚፈጠር ደግሞ አንተ ካሰብከው ሌላ የተሻለ መንገድ ወይም ከሱ ደግሞ መጥፎ መንገድ እንደሚመጣ ምንም አታውቅም። ስለማታውቅ 100% እርግጠኛ ሆነ ስለሆንክ ስለሄድክ ስትሄድ መንገዱ ይለያይብሃል። በመንገዱ ውስጥ ተስፋ መቁረጥ፣ የተለያዩ ማጣት፣ የተለያዩ ነገሮች ይገጥሙና ሳይሳካ ይቀርና በቃ ዲፕሬሽን ውስጥ ትገባና እንዲያደርግ ምን ያደረግኩ ብለህ ራስን ያደገም ዝቅ አድርገህ ታያለህ። ሲጀመር ላይፍ ቻሌንጅ ናት እና ሲጀመር እንዲህ አልሆነልኝም፣ እንዲህ አልተሳካልኝም፣ እንዲህ አላደረግኩም ብለህ ወደ ቤት በመግባት የምታመጣው ነገር ምን ነገር ወደዛ ትከስራለች። ወደዛ በማይሆን ሁኔታ በማይሆን ሲቹዌሽን ትገኛለህ። ግን ያን ለማሸነፍ ሌላ መንገድ ራሱ ያ እንዲ ብሎ ሌላ መንገድ ልታገኝ ለጠምንበት ለማግኘት ብትሄድ በምትጓዝበት ራስን በምታጠነክርበት የኖርክ የተሻለ ሁኔታ እየኖርክ ያ ነገር ተጨባጭ ባይሳካ በእጅ ባይገባ እየኖርክ ላይፍን ላይፍ ማለት መኖር ስለሆነ እየኖርክ በሂደት ደግሞ ይሳካልሃል። እሱን አይምሮህን መጀመሪያ አሳምነህ ብትነሳ በዚህ አልተሳካልኝም አልሆንልኝም ብለህ ተስፋ አትቆርጡም። እና አሁን ምን ለማለት ነው እንደ ዲስከሽን መጠን ወይም አብረን በምንወያይበት በዚህ በውይይት ሁኔታ አሁን መመክራችሁ ወይም የምነግራችሁ ነገር ምንድነው እንደ ወንድምነት እና አንተ ልጅ ነህ ገና ምን አይተህ ምን ሆነ እንዲህ ትመክረናለህ ካላችሁ ልጅነት ምን ያደርግላችኋል? ልጅ መሆኑ ብዙ ነገር አለ ማለት ምን ያደርግላችኋል? ዋናው ሀሳቡ ነው፣ ዋናው እውቀቱ ነው። እኔ ደግሞ የተጓዝኩ ነኝ የሄድኩ ነኝ። ጠንካራ ከሚሉ ሰዎች መካከል ራሴን አንዱ ብዬ አስባለሁ። ምንድነው
አሁን ለማለት የፈለኩኝ አሁን እናንተ ሀሳቡን ብቻ እውቀቱን ብቻ ለመውሰድ ለብዙ ሰክሰስነት ለብዙ ደረጃ ለመድረስ የምትፈልጉ ከሆነ አእምሮአችሁን አሳምኑ። ምንም ፌላሪቲ ትራይል በቃ ደጋግሞ ህይወት ድግግሞሽ ውጤት ናት። ስትደጋግማት አካል ትለብሳለች እና አካሉ አሁን ያለምከው ያሰብከው ማልበስ የማትችልበት ምክንያት ስላላማ እና ምንድነው? ራስን አሳምን። ምንም ፊላሊቲ ቢመጣ ቢሳካም ባይሳካም ሌላ መንገድን እፈልጋለሁ። ህይወት ማለት መጓዝ ናት። ህይወት ማለት መሄድ ነው ብሎ መሄድ በመንገድ ላይ የሚመጡ ኦፖርቹኒቲን ወደ ታላቅ ኦፖርቹኒቲ መቀየር ነው ብለህ አእምሮን አሳምን። አእምሮን ካሳመንክ የተሻለ ህይወት እየኖርክ ለማሳካት የምትጥረውን ህይወትን እየጣርክ ትሄዳለህ። ግን አለበለዚያ አልሆነልኝም፣ አልተደረገልኝም፣ ይህን ሞክሬ 1 3 4 5 እንደዚህ የሆነ የተወሰኑትን ተቆጣጠርና ይሄን አደረግኩኝ ምን ሆንኩኝ የምትል ከሆነ በህይወት ላይ እንደዛ ሆነ ወደ መሬት ወይም በምትሄድበት ጉዞ ወደ ኋላ ብትቀር በራሴ ላይ ሪስክ ታመጣለህ እንጂ ምንም የምታተርፈው ነገር የለም። ግን ራስን ከዛ ሲቹዌሽን ለማውጣት በምትጥርበት በጥረቱ እየኖርክ ነህ የተሻለ ኑሮ ከታች ከምኖሩ ካምታቶች ከታች ከምኖሩ ሰዎች የተሻለ ህይወት የኖርክ ነህ እና እየኖርክም የጣርክ ነህ። የሆነ ታይም የሆነች ሰዓት የሆነች ቀን የሆነች ሳምንት ወይም የሆነች ወር ወይ የሆነች አመት አንተ ሙሉ በሙሉ ላይ ቼንጅ የምታደርግ አእምሮን አሳምነህ ከተጓዝክ እመነኝ በጣም ትደርሳላችሁ። ያሰባችሁ ይሄን አድርጋለሁ ያላችሁት እሱ ራሱ ባይሆንም የተሻለ ከሱ የተሻለ ማለት ይችላችሁ። ደግሞ እሱ ራሱ ደግሞ እየኖርክ ያኛውን ካሳካ በኋላ ራሱን የምታሳካ ትችላለህ። እና ምንድነው ራስን አእምሮን አሳምን። ብዙ ውድቀቶች አሉ፣ ብዙ መከራዎች አሉ፣ ብዙ ነገሮች አሉ፣ ብዙ ማጣቶች አሉ፣ ብዙ አለመሳካት አለ፣ ብዙ ደግሞ ተቀባይነት ማጣት አለ፣ ብዙ ነገር አለ፣ ብዙ መገፋት አለ። ሲጀመር ባለፈው በአንድ ቪዲዮ ሰርቻለሁ እቺን ሀሳብ። ህይወት ማለት የቻሌንጆች ውጤት ነው። የቻሌንጆች ተደማምሮ ስኬት ወይም እንዲህ የምታይ አካል ይሆናል። እና እንደ ወንድነት ምክንያታችሁ አእምሮአችሁን አጠንክሩ። ተስፋ መቁረጥ የህይወት መሸነፍ እና ወደኋላ መመለስ ማለት ተስፋ መቁረጥ። ተስፋ በፍጹም እንዳትቆርጡ። ህይወት በምታስኬድበት መንገድ ራሳችሁ የመረጡ ህይወት በምታስኬድበት መንገድ እግዚአብሔር ደግሞ ጥንካሬ እንዲሰጣችሁ የጸለያችሁ በምታስኬድበት መንገድ በዛ ሲቹዌሽን ኦፖርቹኒቲ ለመፍጠር ያን ሁኔታ ፌል እንዳታደርጉ። ከዛ የተሻለ ነገር ይመጣል ብላችሁ አትጠብቁ። ያንን ለመጠቀም ያንን ሁኔታ ተጠቅማችሁ ወደ ተሻለ ኦፖርቹኒቲ ቀይራችሁ ለመጠቀም እንትን አድርጉ። ነገ የተሻለ ይሆናል፣ እንዲህ ይሆናል በተስፋ መሄድ ነው። ግን አሁን ያለው ሁኔታ ሲቹዌሽን ዛሬ የተሰጣችሁን ወደ ኦፖርቹኒቲ ወይም ካልተጠቀማችሁ ዛሬን ቀን ከተጠቀማችሁ ነገ ደግሞ ከሱ ወይም የተሻለ ይሆናል ወይም ከሱ የራስ መጥፎ ይሆናል። በምን እርግጠኛ ናችሁ? እርግጠኛ አይደላችሁ። ስለዚህ አሁን ያለበት ሁኔታ ራሳችሁን አሳምናችሁ ላይ በምታመጣው ነገር ተጠቅማችሁ ራሳችሁን ታይማችሁ ስፔንድ ሳታደርጉ በሚገባ ከተጠቀማችሁ እመኑኝ የተሻለ ሰው ትሆናላችሁ። አለበለዚያ በዚህ ማንም ሰው ስኬታማ የሆኑ ሰዎች አይነግራችሁም ማለት የማይነግራችሁ በጣም ብዙ ምስጢሮች አሉ። አሁን የሚነግራችሁ በየኢንተርቪው በየፖድካስት በተለያዩ ነገሮች የሚነግራችሁ ነገር ከላይ ያሉት አሁን የምታዩ አሁን ላይኛ ለራሱ እንደዚህ የራሳችሁ ላይ የምታዩ ላይፍ ነው የሚያወሩት። የራሳችሁን ምስጢር የራሳቸውን ነገር ለዚህ ሰክሰስ ያደረጋችሁ አንኳን እሱም አይነግሩም።
ስለዚህ የራሳችሁ የሆነ መንገድ የራሳችሁ የሆነ ሰክሰስ የምታደርጉበት መንገድ ክሬት አድርጉ። ሰክሰስ ሰክሬት ናት። ዴኒ ሰፉ በቃ ስኬት ምስጢር ናት። በምስጢር መጓዝ፣ በምስጢር መሄድ ደግሞ ያንን ያገኛችሁ ኦፖርቹኒቲ ወደ ተላቀ ሁኔታ መቀየር በምንም አይነት ሁኔታ ምንም አይፈጥርም። ሰውን አትፉ። ሰው ሁሉ ፈሪ ነው። ሁሉም ሰው ፈሪ ነው፣ ይፈራል። ምክንያቱም የራሱ የሆነ ጉድለት አለ። የራሱ የሆነ ለማንም ሰው የራሱ ጉድለት የሆነ ጉድለት አለ። ስለዚህ ያ ጉድለቱ ስላለ ይፈራል እና ምንድነው መፍራት አያስፈልግም። የራሳችሁን ጉድለታችሁን በማምራት እና በቃ ተስፋ አለመቁረጥ ባይሳካም አሁን መቼም ቢሆን ባይሳካም አሁን ያለበት ሁኔታ ለመኖር የሆነ መንገድ አለ። ያን መንገድን ለማስቀጠል ሞክር እንጂ ያኛው አልተሳካም፣ ይሄን ያሰብኩት አልሆነልኝም ብለህ ዲፕሬሽን፣ የተለያዩ ነገር ተስፋ መቁረጥ ከምትሄድበት መንገድ መመለስ ምንም አትሆንም። ወደ ራስህ ትቆዳለህ እንጂ ከምትሄድበት ብትመለስ ምንም ህይወትን የምትጎዳው ማለት ያው ህይወትን የራስን ትጎዳለህ እንጂ ሁኔታውን መቼም አትጎዳው። ስለዚህ ስኬቱን መቼም እና ወደፊት ተጓዝ፣ በርቺ፣ ጠንክሪ፣ አይምሮህን ጠንክሪ እና በዚህ ሁኔታ በጣም ሰክሰስ ለመሆን የምትፈልጉ ከሆነ የራሳችሁ የሆነ ታይም ያስፈልጋችሁ፣ ራሳችሁን የምታዳምጡበት በጣም ያስፈልጋችኋል እና ይህ ዲስከሽን በጣም ለተመቻችሁ እርግጠኛ ነኝ። አሁንም ለማታውቁኝ በረከት እባላለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ኤኒ ኩዌሽን የትኛው ጥያቄ ካላችሁ ጠይቁኝ በኮመንት። እኔ ደግሞ ያለኝን ልምድ ያለኝን እውቀት አንቺ ከራሳችሁ ጋር ከእናንተ ጋር ዲስኬስ ለማድረግ በጣም ዝግጁ ነኝ። እስኪ ዲስኬስ እናድርግ የምትሉትን ሀሳብ በኮመንት ጻፉልኝ። እኔ ደግሞ በዛ ሀሳብ እመጣለሁ። አብራችሁን ስለሆናችሁ አመሰግናለሁ። ቀጣይ በሌላ ጊዜ እስከምንገናኝ በሼር በሰላም ያቆየን። ሰብስክራይብ አድርጉ። ቻው።